እኛ የተጻፈውን በመስቀል ላይ ስለመጣ እኮ የተጻፈው መጽሐፍ ቅዱስ ነው ወይ እኮ ነው ያልኩሽ። መጽሐፍ ቅዱስ ብለው ነው የነገሩሽ? ነገሩሽ አይደለም። ያገኘሁትን ተመዝሙረ ዳዊት ላይ ሙሉ ዳዊት የሚይዝ መጽሐፍ አለን። ተፈለክ ቪዲዮ ገልጫ መዝሙረ ዳዊት። አዎ እስቲ ካሜራ በትልቁ አድርግሽና እስቲ ማይስ ያብ እስቲ ካሜራ ጎበዝ መዝሙረ ዳዊት ላይ ልታሳየን። ይሄው ያለ መዝሙረ ዳዊት ነው እሱ። አዎ ተፈለክ መዝሙረ ዳዊት ነው ይሄ ሙሉን የያዘ ማለት ነው። እስቲ ካሜራውን አዙሪውና እስቲ ያሳይ። ሁሉን የያዘ እስቲ ዳዊት ነው ይሄ። ከፈለክ ደግሞ ካሜራውን አዙሪውና ይሄው እኮ እሱም እንዳለሽማ ይኸው ጎበዝ አለሽ። አሁን መጽሐፍቶች እንዳሉሽ እያየን ነው። ደግሞ ይሄው ጥያቄው እናቱን ይዤ የሚሄድበት ማለት ነው። እመቤቴ ማርያም ያለችበት ይሄው ማርያም እሱ ላይ ያለች። ኦኬ እሺ እንመጣለን። ብዙ ሀሳብ እንዳይሆንብን። ስለዚህ እኛ ካሜራውን ቆይ አታጥፊው። ቆይ ቅድም ያነበብሽው አልማዝ ቆይ አንዴ እኮ እንድንረዳሽ ያልሽው ነገር እናቱን ጥለን ልጁን ይዘን አንጓዝ። ችግር የለም እንመጣለን። እናቱ ላይ እንመጣለን። ቆይ አሁን ጥያቄው ምንድነው? ቅድም መዝሙረ ዳዊት ላይ አለ ብለሽን የለ? ቆይ እንመጣለን። እናቱ ላይ ደግሞ እንመጣለን፣ እናወራለን። መዝሙረ ዳዊት ላይ አለ ብለሽን የለ? ቅድም ያነበብሽው ሐሳብ ኖ ይሄ ዳዊቱ ላይ አብሮ የሚጻፍ ነው። ልንገርህ እኮ ዳዊት ላይ አለ፣ መዝሙረ ዳዊት ላይ አለ እያልሽን ያለሽ? ኖ መዝሙረ ዳዊት ሳይሆን ይሄ የዘወትር ጸሎት ራሱን የቻለ አለ። የዘወትር ጸሎት ላይ ማለት ነው። መጽሐፍ ቅዱስ ላይ የለም ማለት ነው። ዳዊት የሚደገመው ዳዊት ላይ የሚጻፍ አለ። እሱን ነው ያለችው። አዎ እሱ ነው። መዝሙረ ዳዊት መጽሐፍ ቅዱስ ላይ ያለውን አልገባኝም። የሚጻፍ አለ ዳዊት የሚባል እኛ ጋር ማለት ነው። አሁን እኔ የጠየኳት እኮ ቆይ ሮያል ይኸውልሽ የጠየኩሽ የታለም ቅድም ምን አልሽን መሰለሽ? የእግዚአብሔር ቃል ነው ብለሽ እንደማስረጃ ስታመጪ መዝሙረ ዳዊት ላይ አለ አይነት ሐሳቤ ነበር ያወራሽን ነው። እኛ በአጠቃላይ ማለት ነው። ለምሳሌ የሚካኤል አለ፣ የገብርኤል አለ፣ የኢየሱስ ክርስቶስ አለ። ይሄ ዳዊት ማለት ነው ጠቅላላ የያዘልን ነው። ገብቶሃል? ምኑን ነው የያዘው ዳዊት? የትኛው ዳዊት? እየነገርኩ ነኝ። የሚካኤል አለና የገብርኤል አለና አልማዜ እኮ የትኛው ዳዊት? የምናውቀው ጌታ የመረጠው እንደ ልብ ያለው እሱ ዳዊት ነው። አሁን ያልሽውን ሐሳብ ያወራው እናንተ ስለ ኢየሱስ ብቻ ነው የምትሰብኩት። ገብቶሃል እኮ አንቺ ታዲያ ሌላ ነው የምትሰብኪያለሽ። የኛ እምነት ደግሞ እናቱን ጥለን እኛ አነጓዝ። ገብቶሃል? እኔ ወንድሜ ገብቶ ብቻውን ስላገኛችሁት ነው እኔ ለስላብር የገባሁት። ገብቶሃል? ጎበዝ። አይ ማበርሽማ ጥሩ ነው እኮ ተመችቶናል። ሮያል ብቻውን ሆኖ ተቸግሮ ነበረና መግባትሽ ጥሩ ነው ግን አሁን ለምሳሌ እሺ መስቀሉን እንድትረጁ ነው እታለም። አሁን መጽሐፍ ቅዱስ ላይ አሁን ቅድም ያነበብሽው ሐሳብ የለም። እንዲሁ መረዳት ስላለብሽ ማለት ነው። መጽሐፍ ቅዱስ ላይ የለም። ተናንተ የለምተኛ ግን አለ። ተናንተ የለምተኛ ግን አለ። የናንተም ቅድም አሁን ጥቁሩን ገልጠሽዋል ነበር፣ አሳይተሽናል ነበር 80 ያዱ ኦኬ፣ ቀይ ከንፈር ያለውን እሱ ውስጥም የለም እታለም፣ እሱ ውስጥም የለም። ቆይ አንዴ እንድትረጁ ነው መጽሐፍ ቅዱስ የምንለው እሱን ነው። እሺ ሌሎቹ መጽሐፍ ቅዱስ አይደሉም። ያው ለእናንተ አንድ መጽሐፍ ነው ይዛችሁ የምትጓዙት አይደል? ለቤተ ክርስቲያን ላንቺም ራሱ ትክክላለ። እኛ መጽሐፍ ቅዱስ ብቻ ብለን አንልም። እኛ መጽሐፍ ቅዱስ ብቻ ሳይሆን ሌሎች መጽሐፍቶችም ስለምንጠቀም አልማዝ ማስረዳት ስላለባት ነው። እና መጽሐፍ ቅዱስ ብቻ ስለማንጠቀም አይደል? አልማዝ የተለያዩ መጽሐፍቶችን እንጠቀማለን። ትክክል ነው። ሮያል ቆይ ልታግዘን የገባችሁና አሁን እድል ስጣት። እኔ ማቀማቀዘኝ እኔ ብቻዬን ሀገር ነኝ ብቻዬን። ጎበዝ ማርያም ወንድሜ በርታ። ቆይ ሮያል ሚዩት አድርግ። እኔ ብቻዬን ሀገር ነኝ። እኔ ወንድምሽ አናስጨነቅ። ጎበዝ እሺ ለሮያል ቆይ ፉከራውን እዛው። እሺ አሁን እንድትረጂው ታላ ኦኬ። አሁን የገለጥሽው ጽሑፍ መጽሐፍ ቅዱስ እንዳልሆነ ተረጂው። ቤተክርስቲያንሽም መጽሐፍ ቅዱስ ብላ ቆይ ስሚ ይጠቅምሻል። እንዴት ብዙ ልክ ነው። ብዙ ሰው እንደዚህ የመሰለው ነው ሲኦል እየገባ ያለው። አይሻላዛር አልማዝ ያሻቸው መጽሐፍቶች ከጥቁሩ በስተቀር የእግዚአብሔር እስትንፋስ ያለበት መጽሐፍ አይደለም።
ሰዎች የደረሷቸው የልባቸውን የጻፉባቸው መጽሐፍቶች ናቸው። ኦኬ ለዚህ ነው ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ በተቃርኖ የቆመው። አይሽ መጽሐፍ ቅዱስ ላይ አንድም ቦታ ላይ ከዘፍጥረት እስከ ራእይ ከእግዚአብሔር ውጪ የሚያድን ነገርን የሰበከ የተነገረ ምንም የለም። እንደውም መጽሐፍ ቅዱስ መግለጥ ትችያለሽ? እገልጣለሁ ግን በዚህ ሰዓት የሐዋርያት ሥራን እስቲ አውጪው። እገልጣለሁ ግን በዚህ ሰዓት ላይ ሮያል ፕሊዝ ምን በዚህ ሰዓት ላይ ማለት አለካም ገብቷል። ለምን ደሞ አትነኪው? አይ እኔ ላንተ ላሳይ እንጂ ማለት ነው እኔ ማምንበትን ማለት ነው ገብቷል። እኔ የወደድኩትን እየተከተያለሁ ገብቷል እኮ። ለምንድን ነው ማትነኪው? አልማዜ ለምንድን ነው ማትነኪው? አይ እንግዲህ አንተ ይዘህ እዛው ያዛችሁትን ራሳችሁ አንቡ ገብቷል። አንቺ በያዝሽው እኮ ላሳይሽ ነው። ለምንድን ነው አትንኩ የተባላችሁት? ለምንድን ነው? ኖ አለካም አይደለም። እኔ ካለሁ እንዴ አነባለሁ ግን እኮ ገለጪውና እስቲ ነው እኔ ማለት ነው የሚጠቅም ነገር ላሳይሽ ልንገርህ። እኔ እናቱን ጥላችሁ ብቻውን ይዛችሁ አትጓዙ። ለምንድን ነው ጨርቅ አድነኝ የምትሉት? ለምንድን ነው የኢየሱስ ክርስቶስ ሲሰቀል ምንድን ነው ጨርቁን ተቃምተው ለመድኃኒት ይሆናል ብለው አልወሰዱትም? እስቲ ያሳይ። እንደዛ ይወሰዱታል ለመድኃኒት ይሆናል ብለው እስቲ ያሳይ። አልሚዬ ዝም በይ። ምክንያቱም አንቺ አሁን ቆይ ሮያል ፕሊዝ ለማንኛውም መልካም ውሎ ይሁን ማዳር ወይ እንድትረጂሽ እኔ ልግለጥና ላሳይሽ። ችግር የለም አንቺ ባታዩም እኔ ግን ላሳይሽ ይጠቅምሻል። ስለሚጠቅምሽ አትሊስት ይሄንን ነገር እንኳን ብቻ አውቀሽ ብትሄጂ ይጠቅምሻል። እኔ ልግለጠው፣ አንቺ መግለጥ አልፈለግሽም። ቅድም ግን ከእግዚአብሔር ቃል ይልቅ ሌላ ነገር ገልጠሽ ነበረ። ኦኬ ሌላ ነገር ገልጠሽ ነበር። መስቀል አድንም ስላላችሁ ነው እንዴ? እኮ ሌላ የሚያድነው እውነተኛ አዳኙ ማን እንደሆነ ላሳይ ስልሽ ፈቃደኛ አይደለሽም። መጽሐፉን ብትገልጪው ጥሩ ነበረ፣ ብናየው መጽሐፍ ቅዱስ ምን ብሎ እንደሚናገር ብንረዳው ጥሩ ነበረና እንዲጠቅምሽ ላሳይሽ በደንብ ስለሚጠቅም ማለት ነው። ስለዚህ አንዳንዴ በስመር በውስጥ በኩል ሃይቤኝ ምሳ ምናምን ጋብዝ ይችላል። እሺ ሃይቤኝ ሮያል እሺ ሮያል ከዚህ በኋላ ማይክ ከከፈትክ ይቅርታ አስወርዳለሁ። ሚዩት አድርገና ቁጭ በል። ሐሳብ አንተ ስታወራ ሌሎቹ ሚዩት ስናስደርግ እሷንም ጨምሮ ሚዩት ስናስደርግ ነበር። ወንድምነት ሚዩት ያስደርግልን ነበርና ሚዩት አድርገህ ቴንክ ዩ። እሺ አማርኛ ማንበብ ትችያለሽ? ቅድም ስላነበብሽ ማለት ነው አይደል? አነባለሁ። እስቲ አንብቢ። ቁጥር 12 መዳን በሌላ ነው። መዳን በማንም የለም። አየሽው? እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ኦኬ መዳን በሌላ በማንም የለም እታለ። በመስቀል አይዳንም፣ በልብስ አይዳንም፣ በጥፍር አይዳንም፣ በጭስ አይዳንም። ኦኬ እታለ። ሰዎች የሚድኑበት ተብሎ የተሰጠ አንድ ስም አለ ከሰማይ በታች። ያ ስም ኢየሱስ ይባላል። ከክርስቶስ ኢየሱስ ስም ውጪ ሌላ በማንም ነው የማይዳነው። ይሄ የአዲስ ኪዳን ትምህርት ነው። ይሄ የተናገረው ማን ነው? ከጌታ ስር ቁጭ ብሎ የተማረ ጴጥሮስ። ኦኬ መዳን በሌላ በማንም የለም ያለ የለም ታለ። እንድንበት ደግሞ የተሰጠን ብቸኛ ስም ኢየሱስ ነው። ስለዚህ መስቀል አያድንም፣ የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የፓስተር የሐዋርያ ስም አያድንም፣ የማናችንም ስም አያድንም። የሚያድነው የምሬን ነው ኮምሽ የሚያድነው እንግዲህ ካራቲ ምትን ይሻለናል። አባቴ ምናሺ
እንግዳ ካራቴ ምቱን ይሻላል። ተው መስቀል ይሻላችኋል። ተው አያድንም። ካራቴውም አያድንም። ካራቴ እንደማያድን ላሳይሽ። ችግር የለም። ካራቴውም እንደማያድን ላሳይሽ። ካራቴውም ያድናል ብለን አናምንም። ሁለት ካራቴ እንግዲህ ካራቴ የሚያድን ከመሰለሽ ካራቴ የማያድንም። አልሚ በቃ ወጥቻለሁ። አንቺም ውጪ ምሳሽን በውስጥ መስመር አናግሪ። እሺ ወንድምዬ፣ በውስጥ መስመር አይበለኝ። እሺ እንድትረጁ ያክል ነው። ይኸውልሽ አሁን ጨለማ ውስጥ ቆይ ታዲያ አሁን ለምን እሺ ንገሪኝ። ችግር በዚህ አጋጣሚ መዝሙረ ዳዊትን አንብቤላችሁ ልውረድ ወይስ ምን? ለምንድን ነው የምታነቢልን? ታዲያ አይ እንደው በእኛ እምነት ያላችሁ ሰዎች እንደው የኛ እምነት ምን ያህል እንደሚያስደስት ለማወቅ ያክል ነው። ከኢየሱስ ሌላ ስም እንደሚያደል ታሳይ ነው። አይ መዝሙረ ዳዊት በደንብ ገብታችሁ ብታነቡት ደግሞ ፍቅሩ የበለጠ የድንግል ማርያም ፍቅር እያደረለት መዝሙረ ዳዊትን ታንብቦ ፍቀድላት። እሺ ወንድምነት ታዛዥ አንብቢው መዝሙረ ዳዊትን። ለማንኛውም ማለት ነው መልካም ሙሉ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በእኔ ሌሊት ነው። አንብቢልን። ቆየታችን ከመውጣትሽ በፊት አንብቢልን መዝሙረ ዳዊትን ታርግልን የፈለግሽው እና አንብበሽ ጥያቄ ካለን ጠይቅሻለን፣ ከሌለ ትወርጃለሽ። አንብቢልን። እሺ። የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ መዝሙር ስንት ነው? መዝሙር ስንት ነው የምታነቢው? ቁጥሩ መዝሙር 4 ቁጥር ምዕራፍ 4 የስ ለህዝቡ እየተከታተለ እንዲያነበው ማለት ነው። መዝሙር 4 ነው የምታነቢው። እሺ። ስለምን የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ትናገራላችሁ? ሐሰትንስ ለምን ታወራላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በምኝታችሁም ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቁን መሥዋዕት ማን ሰው በእግዚአብሔርም ታመኑ። በጎውን ነገር ማን ያሳየናል ይላሉ፣ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን በራ፣ በልባችንም ውስጥ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዙ። በሰላም እተኛለሁ አንቀላፋማለሁ፣ አቤቱ ብቻህን በእምነት አሳድረኸኛልና ይላል መዝሙረ ቁጥር 4። ልክ ነው። ቴንኪው። እግዚአብሔር አምላክ ይስጥልን። በጣም ነው የምንመሰግነው። ቁጥር 1 ምን ይላል? እህታችን የእግዚአብሔርን ቃል ስላነበብሽልን የምንወደውን የአምላካችንን ቃል ስላነበብሽልን ቴንኪው። ቁጥር 1 ምን ይላል? ቁጥር 1 ደግሞ እዛው ያነበብሽው የመጀመሪያው ላይ መዝሙረ ቁጥር 1 ተገጽና ምክር አሁን ያነበብሽውን ተግዛጽና ምክር ጸድቀን ስለ ኃጥአን አሁን ያነበብሽው አሁን ቅድም ያነበብሽው እና ቁጥር 1 ምን ይላል? እሺ ምን ይላል? በመጀመሪያ ላይ ያለው ማለት ነው። ወደ እናንተ የቱ ልታመጣኝ ነው አይደል? ሃሌሉያ። አሁን ቅድም ያነበብሽው ካላይ እሺ ሃሌሉያ። በክፎች መንገድ ያልሄደ እሱ ጋር አይደለም። ቅድም ያነበብሽውን ቁጥሩን ጨርሰሽው ነበር አይደል? ይኸውልህ የቅድም እኮ ቁጥር 4 ነው እኮ። ቁጥር 4 ነው አንብቢው። ምዕራፍ 4 ነው የሚባለው። ቁጥር 4 ነው አንብቢው። ደግመሽ ቁጥር 4 ደግሜ ላንብበው? አዎ ደግመሽ አንብቢው። ቴንክ ዩ።
የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። ኦኬ በቃ ልጨርስልህ። ቆይ አይ ትጨርሻለሽ። በጠራሁት ጊዜ ምን አለልኝና መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። ይሄንን የዳዊትን አምላክ ታምኘዋለሽ? እንዴት አላምነው? አይ ጥያቄ ነው የጠየኩት። ታምኘዋለሽ? አምኘው እኮ ተከተልኩት። በጠራሹ ጊዜ ይመልስልሻል? የስ። በጭንቀትሽ ጊዜ ይደርስልሻል? የስ። ታዲያ በጭንቀትሽ ጊዜ የሚደርስልሽ ከሆነ ለምንድነው ማርያምን በየጭንቅ አማላጇ ድረሽልኝ ብለሽ የምጠይቃት? እንዴት እናቱን ጥዬ እንዴት እጓዛለሁ? አይ እኔ አሁን ስለ እናቱ ስለ አክስቱ አይደለም የጠየኩሽ። በጭንቀትሽ ጊዜ እሱ የሚደርስልሽ ከሆነ የጭንቅ አማላጇ ድረስሽልኝ ብለሽ የምትያት ለምንድን ነው ብዬ የምልሽ። ተፈለክ ይኸውልህ ሰዓት ይሄዳል እንጂ ስለ ድንግል ታሪክ ደግሞ አነብልሃለሁ። አይ እሱንም ትነግሪናለሽ፣ ስለ ማርያምም ታሪክ ትነግሪናለሽ። ግን አሁን ያነበብሽልን የአምላክ የእግዚአብሔር ቃል በጣም ደስ የሚል ነው። በጣም ሁላችን ተስማምተን እዚህ ያለን ሰዎች በጸጥታ የምንሰማው ነው። ኦኬ በጠራሹ ጊዜ ይመልስልሻል አይደል? ለማንኛውም ማለት ነው ሰዓቱ ይሄዳል እንጂ ስለ ድንግል አማላጅነት እዚህ ላይ ያለንን ጥያቄ እንጨርስና ከዛ ደግሞ ትነግሪናለሽ። ምንም ችግር የለውም። ኦኬ በጠራሹ ጊዜ ይመልስልሻል አይደል? የስ። ኦኬ በጠራሹ ጊዜ የሚመልስልሽ ከሆነ ስለሰማሽ ነው አይደል የሚመልስልሽ? ይኸውልህ የኛ ስለሰማሽ አይደል የሚመልስልሽ? እህቴ ቆይ አንቺ ስትጠሪው ይሰማሻል አይደል? የስ። ስለሰማሽ ነው አይደል የሚመልስልሽ የጸሎትሽን መልስ? ይኸውልህ አሁን አንተ ማለት ነው የድንግል አማላጅን የጠየኩሽ ዳዊት ያነበበው ስለ ማርያም አይደለም። ዳዊት ያነበበው እዚህ ጋር የጠይቀው በሙሉ ያለው እግዚአብሔርን ነው አይደል? የዳዊትን አምላክ እግዚአብሔርን የነገርሽን ደስ ብሎን ሰማን። እንደውም ፍቀድላት ወንድምነት ብዬው አነበብሽልን። ብታነቢልን ደስ ብሎናል በማንበብሽም ማለት ነው። አሁን እየጠየኩሽ ያለሁት ዳዊት ስለ ማርያም ቢሆን እዚህ ጋር የጻፈውና ስለ ማርያም ቢሆን ያነበብሽው ቀጥለሽ በማርያም ጉዳይ ላይ ብትናገሪ ደስ ይለናል። ይሄኛውን ግን ጨርሰሽልን ከፈለግሽ ቅድም ለምታወሪው ለወንድሜ ለዳኒ ስለ ማርያም በደንብ በኋላ ተንተን አድርገሽ ትነግሪዋለሽ። አሁን ግን እኔ እዚህ ጋር እየጠየኩት ያለሁትኝ በጠራሁት ጊዜ ስለ ኢየሱስ ብቻ ነው። ስለ ኢየሱስ ብቻ ነው መመስከር የምትፈልገው። ዳዊት እዚህ ጋር ስለማን ነው እየመሰከረ ያለው? ስለ ማርያም ነው ወይስ ስለ እግዚአብሔር ነው? እዚህ ጋር እየመሰከረ ስለ እግዚአብሔር። ስለ እግዚአብሔር ነው። ኢየሱስ እግዚአብሔር ነው አይደል? እኔ ይኸውልህ ኢየሱስ እግዚአብሔር ነው አይደል? ቆይታችን እህት አለም አጥቁ ያልማዝዬ ኢየሱስ እግዚአብሔር ነው አይደል? አዎ እግዚአብሔር ነው። ታዲያ ዳዊት የመሰከረለትን ስለ እግዚአብሔር የመሰከረለትን እኛ ስለ እግዚአብሔር ለሆነው ለኢየሱስ ብንመሰከር ለምንድነው በደለኞች የምንሆነው? እሱን ታዩና በጠራሹ ዳዊት እኮ ለእግዚአብሔር ብቻ አይደለም የመሰከረ፣ ለድንግል ማርያም እኮ መስክሯል። ምን ብሎ መሰከረላት? አማላጅ ናት ብሎ። የቱ ጋር እስኪ የትኛው? እናታችን ቅድስት ድንግል ማርያም አማላጅ ናት። የቱ ጋር ነው ዳዊት እንደዛ ብሎ ያላት? እስኪ አውጪው ክፍሉ። ሰዓት ይሄድብኛል። ከፈለግ ቀነ ቀጠሮ ያዝና ማለት ነው። በሄዳ ቀን መጫለሽ ግን ልንገርሽልሽ ዳዊት የጠራውን አምላክ ጠርተሹ የሚመልስልሽ ከሆነ ለምንድነው አንቺ ሳሊ ለነ ቅድስት እያልሽ አበሳሽን የምጠብሽው? አንቺ ለምነሹ ከሰማሽ እየተደማመጠን አንቺ ዳዊት የጠራውን አምላክ እግዚአብሔርን ጠርተሹ ከሰማሽ ሰምቶሽም ከመለሰልሽ በጭንቀትሽም ጊዜ ከደረሰልሽ ለምንድነው እሱ ጠርተሹ ከሰማሽ ሰምቶም ከመለሰልሽ ለምንድነው ቅድስት ሆይ ለምኝልኝ ብለሽ የምትይው? አንቺ ለምነሽ ሰምቶሽ የለ ወይ? አንቺ ለምነሹ ሰማሽ፣ አንቺ ለምነሹ ሰምቶ መለሰልሽ። ምን ይሁንልኝ ብለህ ነው ቅድስት ሆይ ለምኝልኝ ብለሽ የምትይው? ጥያቄ ነው የምጠይቀው። ከፈለግሽ መልሹ፣ ካልፈለገም ተይው። እንደዚሁም በጭንቀትሽ ጊዜ ስትጠሪው ከደረሰልሽ ለምንድነው የጭንቅ አማላጇ ድረሽልኝስ ብለሽ የምትያት? ደርሳልሽም አታቅ ልደርስም የማችለውን የዳዊትን አምላክ ግን የሚደርሰውን ሰምቶ የሚመልሰውን ሲጠሩትም ደርሶ የሚያድነውን ድረስልኝ ብለሽው በጭንቀትሽ ከደረሰልሽ ለምነሹ ከሰማሽ ሰምቶም ከመለሰልሽ ማርያምን ድረሽልኝ ማርያምን ለምኝልኝ ለምትያታለሽ ነው ብዬ የምልሽ። እኛም እኮ እመቤታችን ቅድስት ድንግል ማርያም አማልሽነ ለምኝልን ከተወደደው ልጅሽ የሚቀርበው ላንቺ ነውና ለምኝልን። አንቺ ዳዊት አሁን የጸለየውን እኮ ጸሎት
ባታነብልን ደስ ባለ ነበር። ዳዊት በመካከል ላይ ማንን አስገባና እግዚአብሔርን ጠየቀ? ማንንም አላስገባም። ቀጥታ ነው የጠየቀው። በጠራው ጊዜ ትሰማኛለህ፣ ጸሎቴንም ስማ፣ ደግሞ በመከራዬም በጭንቄም ጊዜ ደርሰህልኛል ነው ያለው። ልብ በእህታችን ዳዊት ማንንም ጣልቃ ሳያስገባ፣ ሶስተኛ ዳዊት ወደ አብርሃም ወደ እግዚአብሔር አይደለም። ዳዊት ቀጥታ ነው እግዚአብሔርን የለመነው እና ሰምቶ መለሰለት። በጭንቀቴም ጊዜ እርዳኛ ነው፣ ረዳው ማለት ነው። አንቺ የዳዊትን አምላክ የምታምኝ ከሆነ እሱ ሶስተኛ ጣልቃ ገብ ሳያስገባ ቀጥታ እግዚአብሔርን ለምኖ ሰምቶም ከመለሰለት፣ የዳዊትን አምላክ የምታምኙ ከሆነ ሶስተኛ ጣልቃ ገብ ማርያምን የሚሆን ሌሎችን ልታስገባ አይገባም። ምክንያት እግዚአብሔር አልሰማሽም በእናቴ በኩል ነይ ብሎ ቢልሽ ኖሮ ብትሄጂ ጥሩ ነው። እሱ ግን እዚህ ቆይ፣ አሁን ለምሳሌ ይሄን ጥያቄ ልጠይቅሽ። ቆይ አባታችን ሆይ ጸሎትን ትጸልያለሽ አይደል? ናሽ ላንብልህ። አባታችን ሆይ ትጸልያለሽ አይደል እህታችን? አዎ አነባለሁ በደንብ። እስኪ አንብቢልን አባታችን ሆይ። እሺ። እና ደግሞ ከዛ እመቤታችን ሆይ የሚለውንም ከሰጣ አባታችን ሆይ ሳይሆን እመቤታችን ቅድስት ድንግል ማርያም ሆይ የሚለው ነው። በመጀመሪያ ጸሎቱ ከምን እንደሚጀምረው እመቤታችን ማርያም ሆይ ነው ብሎ የሚለው ወይስ አባታችን ሆይ ነው የሚለው? አባታችን ሆይ ይላል። አባታችን ሆይ ጀምርና ከዛ ድንግል ማርያም ሆይ ልክ እንደዛ ታደርጊያለሽ። መጀመሪያ አባታችን በቅዱስ ገብርኤል እህታችን ሰላም እንልሻለን። እህታችን እንዴ እሱንም አብረሽ አንብቢው ነው ብዬ የምልሽ። በመጀመሪያ ግን አባታችን ሆይ አይደል ብሎ የሚለው አባታችን ሆይ ብለሽ ከዛ እመቤታችን ሆይ ቀጥዩ። ፈቀድኩልሽ። ከሁለቱንም የሚጀምረው አባታችን ሆይ ቀጥይ። እመቤታችን ሆይ እመቤታችን እስከምጨርስ ድረስ በሙሉ እኔ ታዳምጠኛለህ። በሙሉ አላስቆምሽም። በመጀመሪያ አባታችን ሆይ ከዛ ቀጥለሽ ሳታውቆሚ እመቤታችን ሆይ ብሎ የሚለውን ቀጥይ አንብቢ። ችግር የለውም። ከአባታችን ሆይ ጀምሪ። ጸሎቱ ከአባታችን ሆይ ስለሚጀምር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምኜና ተማጽኜ 3 ጊዜ አማተባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ አማተባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር በሚሆን በስላሴ ስም እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባ መጠጊያ አድርጌ እክድሃለሁ። ለዚህም ምስክሬ ማርያም ናት። ሰማይ እያዳመጥ ቀጥ ግድ የለም እየሰሙሽ ነው ሰው። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አንደበቴ ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉስ አንተ ነህና እናንተስ በምትጸልዩበት ጊዜ አንተ ነህና የስጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጄ እንዳስተማረን እንዲህ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቀጥይ። እመቤታችን ምንድን ነው የሆነ እጅሽ ቋቋ ያደርጋል። ምንድን ነው እሱ? እንትን ነው ድምፁን ነው እየቀነስኩት። ግን እጅሽም ይንኮሻኩሻል። ኤርፎን ካለ ታዩ። እሺ አንብብ፣ ቀጥይ። እሺ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ልጅ ሰላምታ ሰላም እንልሻለን። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ከለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ
ደስ ይበልሽ ልዑል እግዚአብሔር ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ዘንድ ለዘላለሙ አሜን። እሺ ቴንክ ዩ። አሁን መጨረሻ ላይ ኃጢአታችንን ያስተሰርይልን ዘንድ ማነው ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ምን በይልና ያልሻት? አስተሰርይልን ኖ ይቅርታና ምሕረትን ምን በይልና ያልሻት? ይቅርታና ምሕረትን ለምኝልን ኃጢአታችንም አስተሰርይልን። ቴንክ ዩ። ይቅርታና ምሕረትን ለምኝልን ከዛ ኃጢአታችንን አስተሰርይልን። ኦኬ ይቅርታና ምሕረትን ለምኝልን። ቆይ እህታችን ቆይ ያልጨረስኩት አለኝ። ኖ አይ በቃ ሁለቱን የፈለኩት እንደውም እኔ ከኋላ ሄደሽ አትብገጼ ብሎ የሚለውን ከግዕዙ ያለውን አማርኛውን ስለጀመርሽ እንደውም እድል ሰጥቼሻለሁ ወደኋላ ማለት ነው። የመጨረሻውን ልበላት እህታችን። ቆይ እኔ አሁን የምፈልገውን ሁለቱን አንብበሽው ሁለቱን ነበር አባታችን ነው ያልኩት። አንቺ ግን ወደኋላ ሄደሽ ቆይ እህታችን አንቺ ሄደሽ በጌታ በኢየሱስ ክርስቶስም ትምህርተ መስቀል ፊቴና መለሰውነቴን 3 ጊዜ አማትባለሁ ብለሽ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም እያመንኩ ብለሽ እሱን ሁሉ አነበብሽ። እኔ አልጠየቅኩሽም ነበር እሱ እኔ የጠየቅኩሽ አባታችን ነውና እመቤታችን ነው ብሎ የሚለውን ነበር የጠየቅኩሽ። ይሄን ሁሉ ስታነቢ 3 ስታነቢ ፈቀድኩልሽ ማለት ነው። አሁን የኔ ጥያቄ እመቤታችን ማርያም ሆይ ብሎ በሚለው ላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ ያልሽው አለ። አንዴ ቆይ ላሳየሽ። ይቅርታና ምሕረትን ምን በይልን ለምኝልን። አንዴ ቆይ እህታችን በኋላ ሰጥሻለሁ። ቆይ እህታችን እንዴ እሺ በቃ ተተይኝ ላዳምጣችሁ። በእኔ ችግር አለሰዓት ነው እዚህ እኮ ልጠይቅሽ እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አባታችን ሆይ ብሎ በሚለው ጸሎት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለሻል። ምንሹም እንዴ ምን ብለሽ የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን ብለሻል። ምንሹ ስለምኛለሁ። የስ ሰምቶሻል? በደንብ ነው የሰማን። ሰምቶሻል? አረ የስ እሺ ልብ በሉ። ይሄ ቤተክርስቲያኒቱ የ60 ሚሊዮን ምናምን ነገር የሚቆጠር ህዝብ ጸሎት ነው። ወንድምነት ይቅርታ ትልቁ ላይ ያደረግኩ እዚህ ጋር ካሜራ ልከፍት ነው። የቤቱ ልማድ እንደዚህ ስለሆነ ማለት ነው። አባታችን ሆይ ብሎ በሚለው ጸሎት ውስጥ ዛሬ በደላችንን ይቅር በለን ብላ ጸልያለች እህታችን። ጌታ ሰምቶሻል ብዬ ስላት አዎ ሰምቶኛል አለችኝ። ሰምቶሻል አይደል እህታችን? እንደገና ለማረጋገጥ በደላችን ደግሞ እናንተ አንዱን ይዛችሁ ስለምትሄዱ ማለት ነው። ገብቶሃል? ልጠይቅሽ ነው። ዛሬ በደላችን ይቅር በለን ስትዩ ሰምቶሻል አልሰማሽም? ጌታ ሰምቶኝ መሰለኝ። እናቱንም እኮ ይኸውልህ ያላተኝ ማለት ነው። በአንቺ የተማጸነውን ሁሉ እምርልሻለሁ። እህታችን ቆይ እሱ ጋር ልንመጣ ነው። አስነበብኩሽ አይደል? ወደ እሷ ጋር እኮ ልንመጣ ነው። ደግሞ ወደ እሷ ጋር እኮ ልንመጣ ነው። እኔ እሱንም ብቻ አይደለም የማርያምንም እኮ እየጠየኩሽ ነው፣ ሁለቱንም ማለት ነው። ስለዚህ ሰምቶሻል። ዛሬ በደላችን ይቅር በለን ስትለው ሰምቷታል ማለት ነው። ሰምቶም ደግሞ ይቅር እንደሚልሽ ታምኛለሽ አይደል? የስ ቴንኪው። እሱ እንደሰማሽ እርግጠኛ ከሆንሽ ሰምቶም ይቅር እንደሚልሽ እርግጠኛ ከሆንሽ ምን ይሁንልኝ ብለሽ ነው ይቅርታና ምሕረትን ለምኝልኝ ብለሽ ምትያት? እሱ አንቺ እዚህ ለምነሽ የለ እንዴ? ቀጥታ አክሰሱን አግኝተሽ የለ እንዴ? ፍቃድ አግኝተሽ የለ እንዴ? አባታችሁ ነው ብለሽ እንድትይ ስልጣኑን ሰጥቷል። አንቺ ስልጣኑን ከተጠቀምሽ የልጅነትና የአባትነት ግንኙነት አላችሁ። በደላችን ይቅር በለን ብለሽ በደልሽን ይቅር ይልሽ የታመነና ጻድቅ ነው እና ኃጢአቴን ይቅር በለኝ በደሌን ይቅር በለኝ ብለሽ ስትይው የበደሉን እኛም ይቅር እንደምንል አንተም ይቅር በለን ብለሽ ስትይው እንደሚሰማሽ እርግጠኛ ሆነሻል። ይቅርታም እንደሚያደርግልሽ አምነሻል። ታዲያ ምን ይሁንልኝ ብለሽ ነው እዚህ ጋር ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ አንቺ ዝለምን የአንቺን ልመና ስላልተማመንሽ ነው እሷ እንድትለምንልሽ የጠየቅሻት? የአንቺን ልመና ስለማይሰማ ነው እሷ ይኸውልህ በደንብ ነው የምተማመንባት። በእሷ ባልተማመን ኑሮ በአንቺ ጸሎት አትተማመኝም? ይኸውልህ እመቤታችን ድንግል ማርያም ባትኖር ኑሮ ማለት ነው
እሷ በይቅርታዋ እሱን ወልዳ ለእናንተ ሁሉ ምሕረት ባትሰጥ ማለት ነው። በይቅርታዋ ነው እሱን የወለደችው ሲጀመር ማለት ነው። እሷ ባትወልዶ ኑሮ እናንተ ማትወለዱም የነበር። ልንገርህ አስረግጬ ስነግርህ እኔ ጠየኩሽ። ለምን እዚህ የጠየኩሽን አትመልሽልኝ? በደላችንን ይቅር በለን ስትዩ በደልሽን ይቅር እንደሚልሽ እርግጠኛ ነሽ፣ እንደሚሰማሽም እርግጠኛ ነሽ። በደሌን ይቅር በለኝ ስትዩ በደለኛ መሆንሽን አምነሽ እሱን ስትለምኙ ከሰማሽ ሰምቶም ይቅር እንደሚልሽ አምናለሁ ብለሽኛል። ምን ይሁንልኝ ብለሽ ነው ታዲያ እሷን ለምኝልኝ ብለሽ የምትዩ? አንቺ ራሱ እኮ እድሉ ተሰጥቶሻል። አንቺ እኮ ራሱ በቃ ፍቃዱን አግኝተሻል። አባታችን ወይ ብለሽ እንድትጸልይ ማለት ነው። እና እሱ እዚህ ይቅር አልልሽም፣ በእናቴ በኩል ጸልይ፣ በእናቴ በኩል ጠይቂኝ እንጂ ያንቺን አልሰማም ብሎ አላለ። እሱ ለመስማት ፈቃደኛ ሆኖ እንደዚህ አይነት ጸሎት ልጅህ እንዳስተማረን እንጠራሃለን እንደዚህ ብለሽ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መሰረት በደልና ኃጢአቴን ይቅር በለኝ ብለሽ ስትዩ እንደሚሰማሽ እርግጠኛ ነሽ። ሰምቶም ደግሞ እንደሚምርሽ እርግጠኛ ነሽ። ምን ይሁንልኝ ብለሽ ነው ሶስተኛ ጣልቃ ገባ አስገብተሽ ይቅር በለን ኃጢአታችንን ታስተሰርይ ዘንድ ብለሽ የምትዩ? በእናቴ በኩል ለምኝ ብሎ ስላለ ነው። ይኸውልህ እኛ ማለት ነው እናቱን ትተን ወደ ፓስተር ጸልዩልን፣ ፓስተር ይጸልይላችሁ። እናንተ ወደ ሮያሊ እንደዚህ አይደረግም ታውቃለህ። ያው አስወረዱ ማለት የግዳ ወደኛ አስወረዱ። ሮያሊ እህታችን እንግዲህ ይኸውልሽ ልብሽ ያውቀዋል። እዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን አባቴ ብለሽ እግዚአብሔርን ጠራሹ። አባታችን ወይ ብለሽ እግዚአብሔር አባትሽ እንደሆነ መቼም ታምኛለሽ ብዬ ነው። አባትሽን ቀጥታ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለሽ ካልሽ በኋላ የዕለት እንጀራችንን ስጠን፣ ዛሬ በደላችንን ይቅር በለን ብለሽ በደልሽን ይቅር እንደሚልሽ ጠየቅሽ ማለት ነው። እሱ ነው ያስተማረሽ። ዛሬ በደሌን ይቅር በለኝ ብላችሁ ብትጸልዩ ሰማችኋለሁ። ሰምቼ ምራችሁ ቆይ አድምጪ፣ ሰምቼ ምራችኋለሁ ብሎ አንተ ይሄንን ብለሃል አይደል? ሰው እያወራ እኮ እንደዚህ ማቋረጥ ተገቢ አይደለም ማለት በባህላችን። ኦኬ ከጨርሱ በኋላ ተጠሻለሁ። እሺ ልመንልሽ። ኧረ ቆይ ኖ ለምን ታምኝልኛለሽ? እኔ እንድታምኝልኝ አይደለም። እኔ ጥያቄ ነው እየጠየቅኩ ያለሁት፣ መልስ እንድትመልሽልኝ ነው። እመኝልኝ እኮ እያልኩ አይደለም። እኔ ጥያቄ ብቻ ነው እያቀረብኩ ያለሁት። እሱ እዚህ አባታችን ወይ ብለሽ እንድትጸልይ መብቱና ስልጣኑን ከሰጠሽ፣ መብቱና ስልጣኑ ሮያልን አስገቡት፣ ግድ የላችሁ ወገኖች። መብቱና ስልጣኑን ከሰጠሽ ዛሬ በደላችን ይቅር በለን ብለሽ ስትዩ ጸሎትሽን ሰምተዋል፣ እንደሚሰማሽም እርግጠኛ ነሽ። ከዛስ ሰምቶም ደግሞ ይቅር እንደሚልሽ እርግጠኛ ነሽ። ለምን ታስወርዱኛላችሁ? ችግር የለም። ኖ ስቶፕ። ሊያስወርዱ ይችላሉ። ካስወረዱ መልሽ እንትን አለም ችግር የለው። ኦኬ በዚህ ልሽ እህቴ አንድ ነገር ማስተዋል ያለብሽ፣ ቀጥታ እግዚአብሔርን ቀጥታ ልጅህ እንዳስተማረን ይተባል። የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ያስተማረንን ባስተማረን መሰረት እንዲህ እንጠራሃለን አላችሁ። ጥሩ ነው። ስትጠሪው የጠራሽው አካል በደላችን ይቅር በለን ብለሽ ስትዩ ይቅር እንደሚልሽም አምናለሁ ብለሻል። እንደሚሰማሽም ታምኛለሽ፣ ይቅር እንዳለሽም ታምኛለሽ። ከዚህ ጸሎት የተነሳ እንደሰማሽና ይቅር እንዳለሽ ካመንሽ ምን ይሁንልኝ ብለሽ ነው በደልና ኃጢአታችንን ያስተሰርይልን ዘንድ ለምኝልኝ ብለሽ የምትዩ ሌላኛ አካል የምትጠሪው ነው እያልኩሽ ያለሁት። ይቅርታና ምሕረትን ለምኝልኝ ብለሽ አልሽው። አንቺ እዚህ ይቅርታና ምሕረትን ለምኝነሽ የለ እንዴ? ይቅር በለን እኮ ብለሽ ትዩ ምሕረትን እየለመንሽ ነው። እና ልንገርሽ እናት በአንቺ የተማጸነውን ሁሉ እምርልሻለሁ ብሏል። ገብቶሃል? የቱ ጋር ነው እንደዛ ያላት ብሏልኝ? ያለው መጽሐፍ ያው ቁጭ ብሏል። ተፈለክ እሱ ከሱም እያየሁል ነው። በአንቺ የተማጸነውን ሁሉ እምርልሻለሁ ብሎ ስለተናገረ እኛም ማለት ነው። አንብቢ እሱን ክፍል አንብቢ አልምይ። በአንቺ የተማጸነውን ይቅርልሻለሁ ብሎ ያለው ብሏልኝ። አንብቢው ያገኝሽበት ቦታ ካለ አንብቢው። ዝም ብሎ ብሏል አይደለም፣ አንብቢው። ነገ ነብላለሁ። ቀነ ቀጠሮ ያዝና ነገ ነብላለሁ። አሁን በእኛ ሰዓት ሄዷል። ማርያምን። እሺ ኦኬ፣ ጥሩ። ነገ እስክትመጪ ድረስ አንቺ ይዘሽ እስክትመጪ ድረስ ለእኔ እጠብቃለሁ። እኔ ደግሞ ኢየሱስ ክርስቶስ እዚህ ጋር ወደ እኔ ለምኝ ብሎ እሱ ባስተማረሽ ጸሎት መሰረት ወደ እኔ ለምኝ ብሎ የዕለት እንጀራሽን እንዲሰጥሽ ፍቃዱ በሰማይ እንደሆነች እንዲሁ በምድር በአንቺ ላይ እንድትሆን
አንቺም የበደሉሽን ይቅር እንደምትይ በደልሽን ይቅር እንድልሽ ወደ ፈተና እንዳያገባሽ ስትጸልይ ጌታ ሰምቶኛል ብለሻል። ካመንሽው እኔ ግን የምታምኘው አይመስለኝም ጌታን። ካመንሽው ግን ሰምቶሻል። ከሰማሽ ደግሞ መልሶልሻል ማለት ነው። ማለት በደሌን ይቅር በላይ በለስቲው የይቅርታ አምላክ ነውና ይቅር ይላል እሱ። እዚህ ጋር አንቺ ቀጥታ በደል ኃጢአቴን ይቅር በላይ በለስቲው ይቅር ካለሽ እዚህ ጋር በደልና ኃጢአቴን ይቅር ይለኝ ዘንድ ለምኝልኝ ብሎ የሚለው ነገር ኦርቶዶክስ እንደዚህ አይነት ግራ መጋባት መሆን የለበትም ወንድሞች እናቶች። እኔ አሁን አንዴ ከይቅርታ ጋር ለምሳሌ እንደዚህ ብዬ ልበልሽ፣ አንቺን ማለት ነው አንቺን የምፈልገው እኔ 1 ሚሊዮን የኢትዮጵያ ብር እፈልጋለሁ ብዬ አልማዝን አንቺን ጠየቅኩሽ፣ ለመንኩሽ እና ስጠይቅሽ ትሰሚኛለሽ አይደል? ቀጥታ በስልክ ደውዬ ወይ በአካል አግኝቼ እባክሽ አልሚ የ1 ሚሊዮን የኢትዮጵያ ብር እንድትሰጪኝ እፈልጋለሁ ብዬ ብልሽ ሰምተሽኛል። በስልክም ላውራሽ በደብዳቤም ልጻፍልሽ የኔ መልእክት መሆኑን በደንብ ገብቶሻል። ደግሞ በስልክ ወይ ደግሞ በአካል አግኝቼ እባክሽ ብዬ ብልሽ ወይ ትሰጭኛለሽ ወይ አትሰጭኝም፣ የለኝም ወይ ደግሞ ችግር የለም እሰጥሃለሁ ብለሽ ትሰጭኛለሽ ማለት ነው። ግን እኔ አሁን ቀጥታ ስጠይቅሽ አንቺን 1 ሚሊዮኑን ስጭኝ ብዬ ስልሽ ኧረ እሰጥሃለሁ ችግር የለውም ወዳጄ ብለሽ 1 ሚሊዮን ብር አንስተሽ ሰጠሽኝ። ምሳሌንም ሰጠሽ። ወንድሜ ዳንዬን ሄጄ 1 ሚሊዮን ብር እንድትሰጠኝ ጠይቄያታለሁ። ጠይቃ ግን አልመለሰችልኝም። አንተ ለምንልኝ ብዬ እለዋለሁ። 1 ሚሊዮን ብር ሰጠሽኝ ስታበቂ ከእጅሽ ተቀብዬ ሳበቃ አይ አልሰጠችኝም፣ ጠይቄያት ነበር እና ግን አልሰጠችኝም፣ ሄደ ዳንኤል አንተ ጠይቅልኝ ብዬ እለዋለሁ። እንደዛ እለዋለሁ። እህታችን አልማዝ 1 ሚሊዮን ብር ጠየቅኩሽ፣ ሰጠሽኝ። ቀጥታ ለመንኩሽ፣ ሰጠሽኝ። ስለምታቂኝ ስለምትወጂኝ ስለራራሽልኝ ሰጠሽኝ። ዳንኤልን ሄጄ አልማዝን 1 ሚሊዮን ብር ጠይቂያት ነበረ፣ የሚገርም ግን አልሰጥ አለችኝ። ዳንኤል ሂድና ለምንልኝ ብዬ እለዋለሁ። ኦልሬዲ ሰጠሽኝ ከእጅሽ ተቀብዬ ሳለሁ እሱን ሄደህ ለምንልኝ ብዬ እለዋለሁ። ለምን ትለዋለህ? ኦልሬዲ ስለተቀበልኩ አይደል? ሰጠሽኝ ስለተቀበልኩ ይኸውልህ እኛ ሲጀምር ሰጠሽኝ ስለተቀበልኩ አድምጭ እባክሽ። ሰጠሽኝ ስለተቀበልኩ አይደለም የማልጠይቀው። ያዝልኝ ስለመንተ ማርያም የሚል ሁሉ እንመነዝራለን። ገብቶሃል? ታለም እሱ አንቺ መንዘር። እኔ እኮ የኔን ጥያቄ ነው እየጠየኩሻለሁ። 1 ሚሊዮን ብር ስጪኝ ብዬ ሰጠሽኝ ከእጅሽ ከተቀበልኩ በኋላ ዳንኤልን ሄጄ አልማዝን 1 ሚሊዮን ብር እንድትሰጠኝ ለምንልኝ ብዬ እለዋለሁ ወይ? ትለዋለህ? እለዋለሁ። ተቀብዬ ከእጅሽ ተቀብዬ ከሆነ ከሃዲ ከሆንክ አልካድኩም። ተቀብዬ ከእጅሽ ግን በእርግጠኝነት ትላለህ። ምክንያቱም አንተ ተኔ እጅ ተቀብለህ እንዴት እለዋለሁ። እኔ እኮ ጥያቄ እየጠየኩሻለሁ። ካድኩኝ እኮ አላልኩሽም። ሄጄ እሱን እለዋለሁ። ኦልሬዲ ከእጅሽ ተቀብዬ ሳለሁ ሄጄ 1 ሚሊዮን ብር እንድትሰጠኝ አልማዝን ለምንልኝ ብዬ እለዋለሁ። ዳንኤል አልኩህ እኮ አንተ ከኔ እጅ ተቀብለህ እያለ ምን ብለህ አንተ እሱን እንደዛ ትላለህ? ምክንያቱም ስለ ካድክ ነው እሱን ሄደህ ጠይቅ። ለዛ ነው እኮ አትለውም ነው ይኸውልሽ፣ ለዛ ነው አትለውም ነው የሚባለው። ታዲያ አልማዝ አትለውም ነው። አንቺ ከእግዚአብሔር ምሕረትን ተቀብለሻል አልተቀበልሽም? እስከዛሬ አንተ ከኔ እጅ ተቀብለህ ምሕረትን ተቀብለሻል አልተቀበልሽም? የጠየኩሽን ጥያቄ መልሽልኝ ፕሊስ። ምሕረትን ተቀብለሻል አልተቀበልሽም? እንዴት ተቀብያለሁ? በእናቱ በኩል ተቀብለሻል። ኦኬ ማለት ፔኔል ፕሊስ ማይክ ከፍተሻል። ቆይ አንዴ ፔኔል ማይክ ከፍተሻል። ስለዚህ ለሶርድሽ ነው። እሺ ኦኬ። ከእግዚአብሔር ምሕረትን ተቀበለሻል። እኔ ከአልማዝ እጅ 1 ሚሊዮን ብር ጠይቂያት እንደተቀበልኩኝ እህታችን አልማዝ ከእግዚአብሔር ዘንድ ምሕረትን ተቀብላለች። ብዙ ጊዜ ጠይቃው ምሕረትን ተቀብላ ግን ምሕረትን እንዳልተቀበለች ምሕረትን እንዳልሰጣት አድርጋ በሌላ በ3ኛ ወገን ትጠይቀዋለች። እኔ በ3ኛ ወገን በዳንዬ በኩል እንደጠየቁት ይቅርታ ወንድምዬ፣ ሪከርድ የሚያደርጉ ሰዎች አሉ። ስለዚህ ይቅርታ እህታለም በመድኃኒዓለም እኔ የጠየቁት ጥያቄ ይሄ ነው። 1 ሚሊዮን ብር ጠየቅኩሽ፣ ለመንኩሽ፣
ሰጠሽኝ። ከተቀበልኩሽ በኋላ ሄጄ ዳንኤልን እባክህ ለምንልኝ፣ ወንድምን ለምንልኝ፣ አልማዝን 1 ሚሊዮን ብር ጠይቂያት አልሰጠችኝም፣ ለምንልኝ ብዬ አልለውም። ምክንያቱስ ኦልሬዲ ሰጠሽኛል፣ ተቀብያለሁ። ኢየሱስን እዚህ ጋር ይቅር በለኝ ብለሽ ስትዩ ለምነሸዋል። እሱስ ምሕረትን ሰጥቶሻል። እንደለመንሽው እርግጠኛ ከሆንሽ እንደተቀበልሽ ምሕረትን እርግጠኛ መሆን አለብሽ። እርግጠኛ ስላልሆናችሁ እርግጠኛ ስላልሆናችሁ እርግጠኛም ስለማትሆኑ ነው በማርያም በኩል ደግሞ ይቅርታና ምሕረትን ለምኝ። አንቺ እዚህ ጋር ወደድክም ጠላህም ማለት ነው። ወደድክም ጠላህም እናቱን ይዘትጓዛለህ። የቤተክርስቲያኒቱ ፉከራ ነው። ይሄ ኦርቶዶክስ ፉከራ ነው። ወደድክም ጠላህም በሚባል አይደለም ክርስትና የሚሰጣል፣ ትምህርት የሚሰጠው ነው በእውቀት ነው። እናቱን ስለጠላ ድረስ እናቱን ተጠላ። እኛ ስለ ጥላቻ አላወራ፣ እኛ ስለ ጥላቻ አናወራ። ስለ ጥላቻ ባወራ ይሄንን እዚህ የተጻፈ መጽሐፍ ቅዱስ ያልሆነ ጸሎት እንኳን ስታልቢ አታንብቢ ይልሽ ነበር። ግን እኛ ስለ ጠላን አይደለም። የጌታችን እናት አንጠላም፣ እንዳንቺ አይነት ቅኖችን ልባቸውን ይጠላሉ ብለው ስለነገሯቸው ነው። የኔ ጥያቄ ጌታችን እዚህ ጋር ለምነሽዋል፣ ይቅር ብሎሻል። እንደለመንሽው ካመንሽ ካወቅሽ ይቅር እንዳለሽም ማወቅና ማመን አለብሽ። ግን አታምኑትም። እናንተ ጋር ኢየሱስ ክርስቶስን አታምኑትም። እግዚአብሔርን በፍጹም አታምኑትም። እግዚአብሔርን ከምታምኑ ይልቅ ማርያምን ማመን፣ መጽሐፍ ቅዱስን ከምታምኑ ይልቅ እንደነዚህ አይነት መጽሐፍቶች ፕሊስ ወገኖች፣ ሪፖርት አለ ቤቱ ላይ ታብና ኮፒሊንግ ሼር አድርጉት ፕሊስ። ይቆራረጣል። በጣም እየያዘው ነው። በጣም እየያዘው ነው። ኦኬ አሁን አዲስ ዘመቻ የከፈቱት ጥያቄ አለኝ። እህታችን ቆይ እንሰጥሻለን። እንደገባሽ አይደለም እህታችን፣ እዚህ ብዙ ሰው አለ፣ እሰጥሻለሁ። ኦኬ እህታችን። ኦኬ ፕሊስ ወገኖች፣ እዚህ አሁን ምንድነው አዲስ ከኦርቶዶክሳውያኑም የሚያምኑትም ወገኖች ሁሉ ጭምር ምንድነው አዲስ የሰማሁት ዛሬ በደንብ የደረሰኝ በደንብ የእውነተኛ መረጃ የደረሰኝ እሱ ቤት ብዙ ሰው ገብቶ እንዳይሰማ እናድርግ ብሎ በሚል በጣም እቅድ ይዘዋል የወንጌል አማኞችና ኦርቶዶክሳውያን ማለት ነው። እና አሁን ሪፖርት እያደረጉ ነው። በጣም ይታወቀኛል። እኔ በጣም ሪፖርት እያደረጉ ነው። ስለዚህ ታብና ኮፒሊንግ ሼር አድርጉት። በጣም ይንቀሳቀሳል። እዛ ቤት ሰው ገብቶ እንዳያይ ብለው በጣም በሚገርማቸው ወንድሞች እናቶች አጠገቤ ያሉ ሰዎች ሁሉ ጭምር ተደራጅተውበት ገብተውበታል። ለምን? እሱ ቤት ብዙ ሰው ገብቶ እንዳይሰማ ለማድረግ ማለት ነው። ያው እሱን ደግሞ እግዚአብሔር አስቀድሞ ነግሮናል። ግን በእውነተኛ መረጃ የደረሰኛለ ሪከርድ ሁሉ ጭምር ሳይቀር ማለት ነው። እንደዚህ ያሉ በውስጥ ይዶልታሉ። ግን ታብና ኮፒሊንግ ሼር አድርጉ። ቴንኪው። ጸጋ ይብዛላችሁ። በነገራችን ላይ የኛ ኦርቶዶክስ ተንኮልና ሸር የለውም። ኖ እዚሁ መጽሐፋችሁ እንኳን ሸርና ተንኮል እንደተሞላ እዚሁ ገልጬ ላሳይ እችላለሁ። እሱን ታዩና የጠየኩሽን ጥያቄ መልሽልኝ። ስለ አንቺ ኦርቶዶክስ ምስክርነቱን ታይ። ኦኬ ስለኛም ስለ ጴንጤዎች ምስክርነት እኛን ተው። እዚህ በደላችንን ይቅር አምላኳ መመስከር ትችላለች እኮ። እዚህ ታዲያ ስለ አምላክ ነው እህታችን። ቆይ አንቺም አይገባም፣ እንደዛ አይገባም። እቺ ኦርቶዶክስ ናት። ታች ያለው ወንድማችን ሮያል ነው እያወራ ነው። ኦኬ እና ስርዓት ይዛቸው አውሩ። ኦኬ ቴንክ አውቀው ነው። አንደኛ ለመረበሽ ይልካሉ። አያችሁ፣ አሁን ሮያል ኦርቶዶክስ ነው፣ እህታችን አልማዝ ኦርቶዶክስ ናት። ከኦርቶዶክሶቹ ጋር እያወራው ትግስት የላት መታ ለመረበሽ ማይክ ትከፍታለች 16 ጊዜ ማለት ነው። ስለዚህ እህታችን አልማዝ አንቺ በሌላ ቀን ስትመጪ ቅድም ያልሽውን ይዘሽልኝ ስትመጪ ስለ እሷ ብላችሁ ለምኑ ይቅርላችኋለሁ ብሎ ያለውን ይዘሽው ትመጫለሽ በሌላ ቀን ማለት ነው። እህታችን አልሚዬ አሁን የጠየኩሽ ግን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ባስተማረን ጸሎት በደላችን ይቅር በለን ብለን ስንለው ይቅር እንደሚለን አምነሽ ከሆነ የጸለሽው ይቅር ብሎሻል ማለት ነው። ቀጥታ አንቺ ጸለይሻል። በደሌን ይቅር በለኝ አልሽው፣ ኃጢአትሽን ይቅር በለኝ አልሽው። አንቺ ኃጢአትሽን ይቅር በለኝ ብለሽ ጸለሽ ከሰማሽ እዚህ ጋር ኃጢአታችንን ያስተሰርልኝ ዘንድ ለምኝልኝ ብሎ የሚለው ነገር አርቲ ቡርቲ ተረት ነው ማለት ነው። የምን መናጆ የሚያስፈልግ ነገር ነው? እኔ አንቺን 1 ሚሊዮን ብር ስጪኝ ብዬሽ ከሰጠሽኝ ዘንዳ ዳንኤልን ሄጄ እባክህ እህታችን አልማዝ 1 ሚሊዮን ብር እንድሰጠኝ ለምንልኝ አልልም። ምክንያቱም እንደጠየቅኩሽ ካመንኩኝ ከአንቺም እንደሰጠሽኝ ከተቀበልኩኝ ዳንኤልን ሂድና ለምንልኝ አልልም። ስለዚህ ከእግዚአብሔር ምሕረትን ተቀበለሻል። ብዙ ዘመን ይቅር ብሎሻል። ይቅር ባይ መሐሪ አምላክ በምሕረቱ ስለለመንሹም ስላለመንሹም በሕይወት እያኖረሽ ነው። እዚህ መተሽ ግን ይቅርታና ለምኝልኝ ብለሽ የምትይው ነገር ውሃ የማያነሳ እንደሚባለው የአሮጊቶች ተረት ነው እንጂ ይሄ ጸሎት አይባልም እላለሁ።